አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ክርስቲያን ወገኖቼንም ሰላም ሰላም ብያለሁ ሁላችሁንም እና እንዴት ናችሁልኝ? ሁሉ ሰላም ነው ከኔ ጋር አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እንዲህ የሚያምር ቦታ እየተዝናናን ያው የትነኛ መጉላላት ነው እንዳረቦቹ ነው መዝናናት አለኩላህ አልሐምዱሊላህ ስለ ሁሉም ነገር እና ዛሬ ከማዳም ኩሽና ወጣ ብለናል ማለት ነው። አብረን ከነሱ ጋር ዘና እያልን ነው ማለት ነው። እና እስትራሃ ቦታ ተከራይተው እዛ ዘና እነሱንም ዘና እያደረግን ነው። እና እስኪ ይህንን የሚያምር ነገር እያሳየኋችሁ አንድ ነገር ላጫውታችሁ ብዬ ነው ማለት ነው። የእኛ ሀገር ባሎች ባላቸው ወንዶች ያው ነው፣ ባልም ወንድም ያው ነው። እና ካገባን በኋላ ለምንድን ነው ራሳችንን የምንጥለው? ከገቡ በኋላ ለምንድን ነው ደግሞ አረቦች ራሳቸውን የማይጥሉት ብዬ ሳስብ ምን መጣልኝ መሰላችሁ? ካየሁትኝም ከተማርኩትኝም ነገር የኛ ሀገር ወንዶች ካገባን በኋላ ልክ እንደ ሕፃን ልጅ ነው የሚሆኑት። ነይ ጫማዬን እንደዚህ አድርጊልኝ፣ ነይ ልብሴን ጠቢልኝ፣ ነይ እንዲህ አድርጊልኝ፣ ልክ እንደ ልጅ ማለት ነው። የዚህ ሀገሮች ግን አየሁኝ ብዙ ወንዶችን አይቻለሁ። ሚስቶቻቸውን በጣም ነው የሚንከባከቡት። ለዛ ነው ሴቶቹ ጊዜ አግኝተው ራሳቸውን የሚንከባከቡት፣ ራሳቸውን እንደኛ የማይጥሉት። ከወለድን በኋላ እኛ ራሳችንን የምንጥልበት ምክንያት አሁን ገና ገባኝ ማለት ነው። ምክንያቱም እነሱ ከወለዱ በኋላ ሳይወልዱም በፊት ያው ናቸው። ምክንያቱም ለራሳቸው በጣም ጊዜ ይሰጣሉ። ለራሳቸው ደግሞ ጊዜ የሚሰጡበት ምክንያት ምንድን ነው ካላችሁ ባሎቻቸው ስለሚያግዟቸው ነው። ከወለዱ በኋላ እሷ ልብሱን ልታጥብ ትችላለች። ሰራተኛ ከሌላ ሰራተኛ እንኳን ካለ እድሜ ሰራተኛ ከሌላ ደግሞ እሷ ልብስ ስታጥብ እሱ ምግብ ይሰራል። እንደኛ ሀገር ነይ ምግብ ስሪልኝ፣ ነይ ምግብ እንኳን ሰርተን አታቅርቡ እንኳን የማይበሉ ወንዶች ስንት አሉ የሀገራችን ወንዶች። እና እስኪ እንደው ተማሩ ከነሱ። መቼም ላታዩት አይታችሁም፣ ለነገሩ እዚህ መታችሁ አይታችሁም። የኛ ሀገር ባህል የሚባል ነገር አለ፣ አጉል ባህል። ያንን እየያዛችሁ ወንድ ልጅ ሲወጣ ነው እንጂ ወንድ ልጅ ኩሽና ለኩሽና አይሄድም የምትሉ አላችሁ። እና እስኪ አዳምጡ፣ አንዳንዴም እዩ ማለት ነው። ተማሩ፣ ሰልጥኑ። ሁሌ ሚስትን እጅ፣ ሁሌ የእናትን እጅ አትጠብቁ ማለት ነው። እና ምንድን እንላችሁ መሰላችሁ? ከወለዱ በኋላ በቃ ወንዶቹም ሴቶቹም እኩል ነው ልጅ ለማሳደግ ድርሻ ያለባቸው እንጂ የውጩን ሰርተው መጥቶ ወንዱ ልጅ ቤትም መጥቶ ሚስቱን ያግዛል። ጡጦ ማጠብ ካለበት ጡጦ ያጥባል። ልጁን ዳይፐር መቀየር ካለበት ዳይፐር ይቀይራል። የኛ ሀገሩ ወንዶች ግን ዳይፐር እንዴት እንደሚቀየር እንኳን ማያውቁ አሉ። 3-4 ልጅ ወልደው ዳይፐር እንኳን እንዴት እንደሚቀየር አያውቁም። ምክንያቱም ሁሉንም ነገር ጫና የሚያደርጉት ወደኛው ወደ ሴቶቹ ስለሆነ ማለት ነው። እና ቢረዱን ከዛ እንደዚህ ምናምን ራሳችንን ስንጥል ምን ስንል ሌላ ወደ ሌላ ይሄዳሉ። ያችም ስትወልድ እንደዛ መሆኗ ግን አይቀርም። ምክንያቱም ይህ ወንድ ልጅ እዚህ ጋር የለመደው እንደዛ ስለሆነ እዛም ሄዶ ያው ነው። ሴትም ብትቀያየሩት ለውጥ የለውም። ግን የያዛችሁትን ነገር ብትንከባከቡት፣ ለራሷ ጊዜ እንድትሰጥ ብታደርጓት፣ 2 ስራ ካለባት አንዱን አንተ አንዱን እሷ ብትሰሩ፣ ለእሷ ደግሞ ትንሽ ደቂቃ ብትሰጧት ራሷን ትጠብቃለች። ያቺ ልጅ ራሷን አትጥልም ማለት ነው። ራሷን አትጥልም ማለት ደግሞ ራሷን ከጠበቀች ከአንተም ወደ ሌላ ሴት አትሄድም። ያችኛይቱ ቁንጅጅት ብላ አስፓልት ላይ ያየሃት ስላልወለደች ኃላፊነት ስላልተጫነባት ነው። ቤት ያለችዋ ደግሞ ለአንተ ብስቁልቁል ያለችብክ አንተ እንደ ልጅ ስለሆንክባት፣ ልጅ በዛ ላይ ተጨምሮ 2 መንከባከብ ስለማትችል ማለት ነው። ለራሷ ጊዜ ስለማትሰጥ ነው እንጂ ያችም ላጤ በሆነችበት ሰዓት ቆንጆጅት ብላ ስታያት
በኋላ አንተን ካገባኝ በኋላ ዝብዝብ የምትልብክ ለራሷ ጊዜ እንድትሰጥ ስለማታደርጋት ማለት ነው። ስለዚህ ሴቶቹ ራሳችንን እንጠብቅ። እሱ ሌላ የሚያይብን ሌላ የሚከጅለው አስፋልት ላይ ያየውን ነገር እቤት ስለሚያጣ ነው። ስለዚህ ለራሳችን ጊዜ መስጠት እንዳለብን ነው እኔ ከአረቦቹ የተማርኩትና እናንተስ ከነሱ ምን ተማራችሁ? እስኪ ኮሜንት ላይ አስቀምጡልኝ። እና የሀገራችንን ወንዶች እንግዲህ መቼም ከሀገራችን ሌላ ልናገባ እንችላለን፣ እህል ውሃ ነው። ወላኪን በብዛት ግን የሀገራችንን ወንዶች ነው የምናገባው እና አላህ ልብ ይስጥልን ለእኛ ሀገሩ ወንዶች አላህ ልብ ይስጥልን እላለሁኝ። ቪዲዮውን እስከ መጨረሻ ድረስ እዩት። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ ቤተሰብ ሆኑኝ። አስተያየታችሁንም ደግሞ ኮሜንት ላይ ያስቀምጡልኝ ውዶቼ። በጣም እወዳችኋለሁ። ሁላችንንም አላህ ሱብሃነሁ ወተዓላ በያለንበት ይጠብቀን። ሀገራችንን ሰላም አላህ ያድርግልን። በሁሉም ነገር አላህ ሰላሟን ያብዛልን ሀገራችንን። እውነት አሁን ላይ ስለ ሀገር ሲወራ በድፍረት እኔ ኢትዮጵያዊ ነኝ ማለት የሚያሳፍርበት ቀንና ጊዜ ላይ ደረጃ ላይ ደርሰናል እና በሰላም ምክንያት አላህ ሀገራችንን ሰላም ያድርግልን። ሁላችሁም ሙስሊሞች ዱዓ አድርጉ፣ ክርስቲያኖቹ ጸሎት አድርጉ። ሁላችንም በያመንበት ጠንካራ እንሆን። በጣም እወዳችኋለሁኝ። ዛሬ እስኪ ይሄንን ላጫወታችሁ ነው የመጣሁት። አሰላሙ አለይኩም።